እስቲ ይህንን ኮፒ የተደረገ ሙዚቃ ሰምተን እንመለስ። አለመወጠነው አለመደራደስ አሃ ደሞ ከወጠነው ምን አለመጀረስ። እንግዲህ እንደሰማችሁት ይህ ሙዚቃ ኦሪጂናሉ የይርዳው ጤናው ላፋርጋት የሚል አለመወጠነው አለመደራረስ ደሞ ከወጠነው ምን አለመጨረስ ሙዚቃ ነው። ምስክር አወል ዘጠኖቹ ላይ በጣም ፈርጥ የነበረው ምስክር አወል እያመነሽ ልቤ ኢትዮጵያ ሀገር የሚለው ሙዚቀኛ ድጋሚ ሙዚቃውን ኮፒ አድርጎ ሰርቶታል። ነገር ግን ይህንን ሪሚክስ ድጋሚ ሲሰራ ለምን ፐርፐዝ እንደተሰራ ግራ ያጋባል። ማለትም ወይ አንድ ሙዚቃ ኮፒ ተደርጎ ወይ ደግሞ ሪሚክስ ተደርጎ ሲሰራ ድጋሚ በፊት ከነበረው አንድ ስቴፕ ከፍ አድርጎ ለመስራት ለማሻሻል። ነገር ግን ሙዚቃውን በምንሰማው ላፍነው ላፍ ሰፍነው አለትሰፍ ልቤ ተነሳትስ ነፍ ይህን ፍቅር አትለፍ ላፈርጋት ላፍ ጊዜ ያን ያህል አስደሳች አይደለም። ኦሪጂናሉ እስካሁን ድረስ እንዳለ ነው ማለት ነው። ላፍነው ላፍ ሰፍነው ሰፍ ልቤ ተነሳትስ ነፍ ይህን ፍቅር አትለፍ ላፈርጋት ላፍ የኤልያስ መልካ ቅንብር የሆነው ነው። ግጥምና ዜማውን ግጥሙ የሱስና ሲሆን ዜማው ደግሞ ያበበ ብርሃኔ ነው እና ያው የማስፈቀድ ያለ ማስፈቀድ ጉዳይ እንግዲህ እሱ የግል ጉዳይ ነው። የኮፒራይት ምናምን የራሱ ጉዳይ አለ። ምስክር አወልም እርግጠኛ ነኝ ቆየት ያለ ዘጠኖቹ ላይ የነበረ ሲሆን ህጉንም ምናምን የኮፒራይት ህጉን ስለሚያውቅ ያው በፍቃድ የተሰራ ሙዚቃ ሊሆን ነው የሚችለው ማለት ነው። የምትወደናት ምን ይወጣላታል እንኳን የሰው አንጀት ወፍረት ፍላታል የዛ ጉዳይ ሳይሆን ነገር ግን ድጋሚ የሚሰራበት ጊዜ ይህ የኤልያስ መልካን ቅንብር ድጋሚ የሰራው ሚካኤል አይሉ የተባለ አቀናባሪ ነው እና ትንሽ ወረድ ብሏል ማለትም ኦሪጂናሉ ተሻሽሎ ወይ ደግሞ ለየት ተደርጎ አልተሰራም። አሁን ትንሽ ዝቅ ብሎብኛልና ብዙ ሰዎችም የሙዚቃ ድጋሚ መሰራቱ ለምን ፐርፐዝ ነው ብለው በጣም ብዙ ሰዎች የምትወደናት ምን ይወጣላታል እንኳን የሰው አንጀት ወፍረት ፍላታል ደስተኛ አይደሉም ኮመንትን በምናነብ ሰዓት እና እንግዲህ ይህ ሪሚክስ ስህተት ነው ብዬ የታሪክ ስህተት ነው ማለት ይቻላል። እስኪ እናንተ ስትሰሙት ምን ያህል አሪፍ ተደርጎ ተሰርቷል ወይስ ዝቅ ከፍ ይላል ምናምን የሚለውን ሀሳባችሁን ኮመንት ላይ ጻፉልኝ። እንደዚሁም ደግሞ ኮፒ የተደረገ ሙዚቃ ካለ ኮመንት ላይ ጻፉልኝ ማለት ነው። ወዳችኋለሁ። አመሰግናለሁ።